ሄይ እንደምን ሰነበታችሁ። በዛሬ ቪዲዮ ደግሞ ለዴይ ቱ ዴይ የሚሆናችሁን ሲምፕል ሜካፕ አሰራር ይዤላችሁ ነው የመጣሁት። ስፔሻሊ ደግሞ ደረቅ ቆዳ ላላችሁ ሰዎች ይሄ ቪዲዮ እንዳያመልጣችሁ። ፊቴን እና ከንፈሬን ሃይድሬት በማድረግ ነው የጀመርኩት። ከዛ ቅንድቤን አበጥረውና እኩለዋለሁ በአይብሮው ማፕ መሰረት። ወደፊት ጠጋ ጠጋ ብዬ ኩሌን መኳል መጀመረው። እኔ ፀጉር ያለበትን ፓርት አልነካውም፣ ኩል አልነካበትም። ፀጉር የለኝን ፓርት ብቻ ነው አዲስ ኩል መሰራለት። የኳልኩትን ራሱ ማለት ነው ደምቆብኝ እንዳይታይ አበጥሬ ፀጉሬ እስከሚመስል ድረስ ነው ብለንድ ማድረገው ማለት ነው በማበጠር። ዛሬ የምጠቀመው የ2000 ግላም ፋውንዴሽኖች ሚክስ አድርጌ ነው። ትንሽ ወጣ ወጣ ያሉ ቅንድብ ዘለላዎች ካሉ እንዲሁም ደግሞ ኩል ስኩል ወይ ሳበጥር ወጣ ወጣ ያሉብኝን ቦታዎች አጽድቼ ሞር ቅንድቤን ዲፋይን አድርገዋለሁ፣ ቅንድቤ እንዲታይ አድርገዋለሁ ማለት ነው። በግራ በቀኝም በተቻለ አቅም ለማመሳሰል እንሞክራለን፣ ግን ፐርፌክትሊ አንድ አይነት እንዲሆኑ አንፈልግም። ቆዳይ በሚመስል ነው ቅንድቤን ያጸዳሁት። ሰው አይኔ ስርም ራሱን ሚክስ ያደረኩትን ነው የምጠቀመው። አይኔ ስር እንዲሁም ደግሞ የተለያዩ ዲስከለሬሽን ያሉበት ቦታዎች ላይ እሱን አፕላይ አድርጋለሁ። ላይክ ኤግዛክትሊ ሼዴን ያገኙት ሚክስ ስላደረኩ ነው ሼዴን ያገኙት እንጂ ለብቻው የኔን ሼድ በግምት ማግኘት ከባድ ነው የሚሆነው። ለዛ ነው ሁለት ፋውንዴሽን ገዝታችሁ ሚክስ አድርጋችሁ የራሳችሁን ሼድ እንድታመጡ መመክራችሁ። ዲስከለሬሽን ያለበት ቦታዎች ላይ ብቻ አፕላይ አድርጋለሁ። ሙሉ ፊቴን አይደለም ፋውንዴሽን መቀባው። በመቀጠል ረጠብ ያለ ብሌንደር አምጥቼ ቢዩቲ ብሌንደር ናት፣ በሷ ወደ ውስጥ አስገባዋለሁ። ቆዳ ውስጥ እንዲገባ ላይ ቁጭ ብሎ እንዳይታይ ማለት ነው። ከቆዳዬ ጋር እንዲዋሃድ ወደ ውስጥ ጫነ እያልኩ አስገባዋለሁ። እዚህ ጋር ኩል እየኳልኩት ነው። አይኔን ቅንድብ የሰራሁበትን ያደረኩት ቡኒ ሲሆን ሪያሊስቲክ ነው የሚሆንልኝ። ይሄ ደግሞ ኮንቱር ስቲክ ነው። በተለይ ደረቅ ቆዳ ላላችሁ ሰዎች ክሬም ኮንቱር ለእናንተ በጣም ተመራጭ ነው። ክሬም ቴክስቸር ስለሆነ ያለው አያደርቃችሁም። እንዲሁም ደግሞ ብለንድ ለማድረግ ከቆዳችሁ ጋር እዚህ ነው የሚታዘዝላችሁ። በእጃችሁም በብለንደርም አፕላይ ማድረግ ትችላላችሁ። በብዛት ፓውደር ፕሮዳክቶች ከሆኑ በእጅ ወይም ደግሞ በብለንደር አፕላይ ለማድረግ አይመከርም፣ በራሳቸው ብራሽ ካልሆነ በስተቀር። እዚህ ጋር ጉንጬን ነው ዲፋይን ያደረኩ ያለሁት። የጉንጬን ቦን ነው ለማውጣት የሞከርኩ ያለሁት እንዲታይ ለማድረግ። ወደ ሄር ላይኔን ተጠግቼ ብሌንድ አደርገዋለሁ። የቀኙን ባደረኩበትም የግራውም ተመሳሳይ ነው እሺ መሆን ያለበት። አንድ አይነት ቦታ ላይ ተመሳሳይ ቦታ ላይ ካላረፈ ሲሜትሪውን የጠበቀ ፊት አይሰጠንም። አሲሜትሪካል የሆነ ፊት ነው የሚሰጠን። ሰው በተቻለ አቅም አንድ አይነት ቦታ ላይ ለማድረግ ነው እሺ መሞከር ያለብን የግራና የቀኙን። እስከ ደግሞ ያው ጆ ላይ እንዲፋይል ለማድረግ ነው። እሱንም እንደዚህ ባለ መልኩ ብለንድ አድርገዋለሁ።
አሁን ደግሞ ያደረኩ ያለሁት ክሬም ብለሽ ነው። ክሬም ብለሽም ልክ እንደ ክሬም ኮንቱር በእጃችን አፕላይ ማድረግ እንችላለን። ክሬም ቴክስቸር ስለሆነ ያለው ይህም በደረቅ ቆዳዎች በጣም ተመራጭ ያደርጓል እና ሃይድሬቲንግ የሆነ ሉክ የምትፈልጉ ከሆነ ግሎ የሚያደርግ ሜካፕ የምትፈልጉ ከሆነ ክሬም ፕሮዳክቶች ናቸው ተመራጭ የሚሆኑት ከፓውደር ፕሮዳክቶች ይልቅ። ይሄው ጉንጬንም አቅልቶታል። አት ሴም ታይም ደግሞ ደስ የሚል የራሱ የሆነ ግሎ ይሰጠኛል ማለት ነው። አፍንጫ ላይም ታይኒ ቤት አድርጋለሁ። በትንሹ አፍንጫ ላይ አድርጋለሁ። ያው የቆዳ አካል እንዲመስል ለምንፈልገው ለዛ ነው አፍንጫ ላይ ያደረኩት። ከንፈሬ ላይም አድርጋለሁ። ከጉንጬ ጋር ስለሚናበብ የራሴ ከንፈር ነው የሚመስለው። አይኔ ላይም አድርጋለሁ በትንሹ። ያው እንደ አይሻዶ አይነት ሳይሆን የቆዳዬ ከለር አይነት ነገር እንዲመስል ላይክ አይኔ ጋር ፒንክ ነኝ ለማለት ያህል ማለት ነው። ከዛ ከንፈሬን በኩል እንደ ሊፕ ላይነር መልክ ተጠቅሜ ቅርጽ አስይዘዋለሁ። አይላይነር ነው የምሰራላችሁ። በስልክ ካሜራ ለመቅረጽ ፈልጌ ነበር፣ አልተመቸኝም። መስታወት እያየው ልቅረጽላችሁ። በተቻላችሁ አቅም ወደ አይላሽ ፀጉራችሁ ተጠግታችሁ ቀጠን ያለ ብትሰሩ ሞር ናቹራል የሆነ ሉክ ይሰጣችኋል። ለዴይ ቱ ዴይ ሉክ የማይረብሽ አይነት ላይነር ነው የሚሰጣችሁ። ምንም አይነት ክፍተት እንዳይኖር ግን በስር በኩል መሞላቱን ቼክ አድርጉ። እሺ ሁል ጊዜም ቢሆን ከዛ ሴቲንግ ፓውደር አምጥቼ ሜካፕን ሴት አድርገዋለሁ። ለደረቅ ቆዳ ኤክሰሱን አራግፋችሁ ነው እሺ የምትጠቀሙት። ላይክ ዳይሬክት አፕላይ እንዳትደርጉ። ካራገፋችሁ በኋላ አይናችን ስር መሸብሸብ ካለ ሜካፓችን ክሬስ እንዳያደርግ ፓውደር ይረዳናል። ሶ አይናችን ስር ግዴታ ነው ማለት ነው። አይናችን ስር ስማይል ላይን ካለን ደግሞ ስማይል ላይናችን ጋር የሳቅ ምልክታችን ጋር በሴቲንግ ፓውደር ሴት ማድረግ አለብን እንዳይነቃነቅ። ምክንያቱም በወዝ ምክንያት ይበላሻል። በተለይ ክሬም ፕሮዳክቶችን ተጠቅመን ከነበር ይበላሻል። እንዲሁም ደግሞ በጣም በርጋፊ ደግሞ ሙሉ ሜካፓችንን ሴት እናደርገዋለን፣ ግን ሳናበዛ። ካበዛን ይሄ ግሎ የሚያደርገውን ፓርት ያጠፋብናል። ከዛ በኋላ ሜካፓችን ያለቀ ነው እሺ የሚሆነው። ሴቲንግ ስፕሬይ አላሳየኋችሁም አላደረኩምም፣ ግን ይህንን ይመስላል። ለዴይ ቱ ዴይ አሪፍ ሉክ ነው። ምን አስተያየት ትሰጡኛላችሁ?